ለ22 ዓመታት ሴት መስሎ በሴቶች ገዳም የኖረው ግለሰብ ፍራንክ ታቫሬስ የዶሚኒካን ሪፐብሊክ ሲሆን እናትና አባቱን በትራፊክ አደጋ ገና በሕፃንነቱ ነበር ያጣው። ተንከባካቢ ቤተሰብ ያጣው ይህ ሕፃን በአቅራቢያ ወደሚገኝ አንድ የሴቶች ገዳም ያመራል። በገዳም ውስጥ ይኖሩ የነበሩ አንዲት እናትም ወላጆቹ የሞቱበትና የሚንከባከበው ሰው እንደሌለ በመረዳታቸው አብሯቸው እንዲኖር ይፈቅዱለታል። ረጅም ፀጉር፣ አፍንጫውና የፊቱ ቅርጽ የሴት መልክ የሰጠው ይህ ሰው በገዳም ውስጥ ያስጠለሉት ሕፃን ልጅ ጾታ ወንድ መሆኑን እንደማያውቁ ተናግሯል። ሲስተር ማርጋሪታ በሚል ስም የሚጠራው ይህ ሰው ከትንሽ ጊዜ በኋላ ሕፃኑን ያስጠለሉት እናትም ሕይወታቸው ማለፉ ተከትሎ ይህ ሰው ሕይወቱን ከሌሎች የመነኑ ሴቶች ጋር እንዲኖር ይደረጋል። ከሴት መናኞች ጋር በገዳም ውስጥ ሕይወቱን የቀጠለው ይህ ሰው እያደገ ሲመጣ ወንድ መሆኑ እንዳይታወቅበት ሰፊ ሱሪ በመልበስ የወር አበባ እንደመጣበትና ሌሎችንም በማስመሰል አብሯቸው ይቆያል። በመጨረሻም በገዳም ውስጥ አብረው ከምትኖር ሲስተር ሲልቪያ ተብላ ከምትጠራው መናኝ ፍቅር ይዘዋል። ሲስተር ሲልቪያም እውነተኛ ማንነቱን ስታውቅ የፍቅር ጥያቄውን ተቀብላ ጥሩ ጊዜ እያሳለፉ በመሃል እርግዝና ይከሰታል። ከእርግዝና በኋላ የሕይወቱ ውጥንቅጥ እንደጀመረ ይህ ሰው ይናገራል። እንግዲህ ከጊዜ በኋላ ሲስተር ሲልቪያ ከገዳሙ እንውጣ፣ ስራ እንፈልግ፣ ልጃችንም እናሳድግ የሚል ጥያቄ ብታቀርብለትም ሳይቀበል ይቀራል። ከትንሽ ጊዜ በኋላም ከገዳሙ ወጥቶ ወንድነቱን ተቀብሎ ስራ መጀመሩን የሚናገረው ሰው ሲልቪያ ግን ልጇን ይዛ ወደ አሜሪካ መጓዟን ተናግሯል። እንግዲህ ሲልቪያ ከሕይወቱ ከወጣች ጊዜ ጀምሮ ብቻውን እንደሚኖር የተናገረው ሰው አሁን ላይ የ73 ዓመት አዛውንት መሆኑን ተናግሯል። ከሲልቪያ ጋርም ጣፋጭ የማይረሳ የፍቅር ጊዜ ማሳለፉንም ተናግሯል።